አክሱም ሙስሊም ጉዳይ አሳስቦናል። ወላሂ የኛ ጉዳይ ተው። አረ በጣም ያሳዝናል። የአክሱም ጉዳይ ሲመጣላችሁ ስክሩን ለምንድን ነው የምታደርጉት? ወላሂ የኖርባት ሀገር ላይ መስጂድ ለመገንባት ፍቃድ ሰጪና ፍቃድ ከልካይ ማን ነው? ይቺ ሀገርስ የማን ነች? ሙስሊም ከሀገሩ የት ሄዶ ይስገድ? ሰላም እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በመጀመሪያ ዛሬ አዳዲስ ቪዲዮዎችንና መረጃዎችን ይዤላችሁ መጥቻለሁ። ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ ለሁሉም ሰው እንዲደርስ በደንብ ሼር አድርጉት። መጀመሪያ ለሁሉም ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ላለው በመጀመሪያ ስለ አክሱም ጉዳይ አረ ወላሂ ሁላችን የሚያሳስበናል። ይሄን ቪዲዮ እስኪ በደንብ ሼር እያደረጋችሁ የአክሱም ሙስሊም ጉዳይ አሳስቦናል። ወላሂ የኛ ጉዳይ ማስመሰል በዛበትና ፈረጃውን መራቅ እንጂ እኮ አንድ ሙእሚን የትም ይሁን የት የሱ ሀጃ የኔ ሀጃ ነው ብዬ እንደኔው ሀጃ ከዚያም በላይ አሳስቦኝ ዱዓ ካደረኩ አለይሰ አላሁ የስማዑ ዱዓ አላህ ዱዓን ሰሚ ተቀባይ ጌታ አይደለምን? ግን የሐቂቃ የኛ የልብ መድረክ ለሁሉም ነገር መሰናክል ሆነና ዱዓ ከማድረግም ዘነጋን አድርገንም ሙስተጃብነቱ ራቀን የማስመሰል ነገር ሆነና ነው እንጂ አላህ ሰሚ የሆነ ጌታ ነው። ስንቶችን ነሱብ ሲያደርጋቸው እያየን ዛሬ በዚህ ቪዲዮ እስኪ አላሁ የተቀበል ያው እኔን ብዬ ሳይሆን ሁሉንም ለማስታወስ ነውና ይሄንን ቪዲዮ በደንብ ሼር አድርጉት። ምናልባት በዚህ ዱዓ ብዙዎች አድርገው ከዚያ ሁሉ የአንዱ ሙስተጃብ ቢሆን አላህ ፈረጃውን ሊያመጣው ስለሚችል የሐቂቃ ካሳስበን ትልቁ ሰበብም እኮ ዱዓ ነው። አዱዓኡ ሲላሁል ሙእሚን የሙእሚን ትልቁ መሳሪያ ዱዓ ነው። اللهم إن إخواننا في أقصم يظلمون في أرضهم وبلادهم وأنت تعلم هذا يا الله اللهم انصرهم على من ظلمهم اللهم نجهم من القوم الظالمين اللهم كن لهم ولا تكن عليهم يا الله። በመጀመሪያ ስለ አክሱም ጉዳይ አረ ወላሂ ሁላችን የሚያሳስበናል። ይሄን ቪዲዮ እስኪ ያቆሰሉኝ ያፈሰሱት ደሜን አጥንቴን ሰበሩ። አረ ወላሂ ተው። አረ በጣም ያሳዝናል። የአክሱም ጉዳይ ሲመጣላችሁ ስክሩን ለምንድን ነው የምታደርጉት? ወላሂ እኛ አንድነታችንን ካላሳየን ማን ሊያሳይ ነው? ሱብሃንአላህ። ወላሂ ወንድሞቻችን እህቶቻችን በአክሱም ላይ እየተገፉ መብታቸው እየተጣሰ ያንንም እንደውም ጭቆናና መከራ እየደረሰባቸው ወላሂ ድምጽ ልንሆናቸው ይገባል። እህቶቼ ወንድሞቼ፣ የአክሱሞች ጉዳይ የኛም ጉዳይ ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግን በአላህ በቻልነው አቅም ፍትህ ለሙስሊሞች ለአክሱሞች ወገን አጨብጭባ በስተመጨረሻ አህመዲን ጀበል እጅ ሰጥቷል፣ ተማርኳል። እኔ ያልኳትን ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረው በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህ ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ነገር ግን አህመዲን ጀበል አንድ የሰራት ተቂያ ቅዱሳ ውሸት በእስልምናም ተፈቀደው አለች። መርሐባ ቅዱስ ውሸት ስላለው እንመለስበታለን። ግን ልብ ልንል የሚገባው አህመዲን ጀበል በተናገረው ንግግር ላይ አሁን ሙስሊሞች ሰላምን ያገኙት አክሱም መተው ነው ሲል ብዙ ሰው የሚረዳው ምንድነው? ያኔ ሱሐበቶች ወደ አክሱም ሲመጡ የአክሱም ሰዎች በአጠቃላይ እንደተቀበሏቸው እንደተንከባከቧቸው ኢትዮጵያ ላይ በሰላም በደስታ ሲኖሩ እንደነበረ ነው የሚረዳው ብዙ ሰው ማለት ነው። ነገሩ ግን ሐቂቃ እንደዛ አይደለም። በዛ ዘመን ከነበሩ የአክሱም ሰዎች መካከል ሙስሊሞችን የተቀበለው አንድ ሰው ብቻ ነው። ያም አስሐመተ ነጃሺ ብቻ። ሌሎች ሰዎች የአክሱም ክርስቲያኖች አንድንም ሙስሊም ተንከባክበው አልተቀበሉም። ሙስሊሞችን በረሃ በሰላም በፍቅር እንዲኖሩ አላረጓቸውም። ይልቁንስ እነዛ አምር ኢብኑ አስ ከቁረይሽ መጥቶ እነዚህን ሙስሊሞች መመለስ አለባችሁ ብሎ በሀዲያ በስጦታ ሲያታል አህመድ ነጃሺ ብቻ ነው ያልታለሉት። እሳቸው ሰልመው ስለነበር ሙስሊሞችን አቀባበል ያደረጉት የተንከባከቡት እሳቸው ብቻ። አማ ሌሎች የሐበሻ ሰዎች የአክሱም ሰዎች ሐቂቀተን ወላሂ ሙስሊሞችን በጣም አዛ ነበር የሚያደርጉት። እያያቸው ነው አሁን ባለንበት ዘመን ራሱ አክሱም ላይ ምን እንደሚካሄድ። በዛ ዘመን የነበሩ ደግሞ የአክሱም ክርስቲያን እምነት ተከታዮች በጣም አሸድ ነበሩ። መገመት አያቅትም። በዚህ ዘመን እንደዚህ ከሆኑ በዛ ዘመን ምን ያህል ሙተዓሲባ ለዲን ለሃይማኖታቸው ዘረኞች ማስረጃን የማይሰሙ ሐቅን የማይሰሙ ነበሩ። ለእስልምና በጣም ጥላቻ ያላቸው ነበሩና ሱሐበቶችን በጣም አዛ ያደርጓቸው ነበር። ሰው መድበው ወደ ክርስትና እንዲገቡ ያስገድዷቸው ነበር፣ ይደበድቧቸው ነበር ክርስትናን ተቀበሉ እያሉ።
እነ ኡሙ ሰለማ ቤተክርስቲያን ገብተው ያን ፎቶ ያዩት ለጉብኝት ፈቅደውላቸው ሊዝናኑ እንዳይመስላችሁ። ይልቁንስ ሙስሊሞችን እነዛ የቤተክርስቲያን ሰዎች እያስገደዱ ቤተክርስቲያን እያስገቡ ክርስትናን እንዲቀበሉ ሲያስገድዷቸው ስለነበር በዛኔ አስገብተዋት ስለነበር ነው ኡሙ ሰለማን ገብተው ሲያስገቧቸው በግድ ገብተው ስላዩት ነው እንጂ ዘና ብለው ለጉብኝት እንዳይመስላችሁ አይደለም። በዛ ዘመን በዚህ ዘመን ለራሱ አያስገቧቸውም። ይህን ታሪክ ማወቅ አለብን። ሁሉ ሙስሊም ልብ ሊለው ይገባል ማለት ነው። ሁለተኛ ቤተክርስቲያኗ ማርያም ሳይሆን ማርየቱ ነው። የማርያም ቤተክርስቲያን ሳይሆን ሐዲስ ላይ ያለው ቡኻሪ ላይ ያለው ማርየቱ ነው የሚለው አህመድ ቢን ጀበል መሰለኝ ብሎ ነው እዛ ላይም ሲያወራ የነበረው። ማረጋገጥ አለበት መጀመሪያ ታሪኩን ከማውራት በፊት በመሰለኝ ማለት ነው። ማንኛውም ሙስሊም ሊያውቅ የሚገባው ያኔ ሰሃበቶች ወደ ሐበሻ ወደ አክሱም በመጡ ጊዜ የተንከባከባቸው ሰው የተቀበላቸው አንድ ሰው ብቻ ነው። ፈድሉ ለእስልምና ትልቅ ውለታ የዋለ አንድ ሰው ብቻ ነው ከአክሱም ሰዎች መካከል፣ እሱም አስሐመተ ነጃሺ ንጉሱ አስሐማ ብቻ ነው። ሌሎቹስ ሐዲስ ላይ እንደተጠቀሰው ያስቸግሯቸው ነበር። ሐታ ዑመር ኢብኑ ኸጣብ ጋር አንዷ ወደ ኢትዮጵያ የመጣችው ሰሐቢያ ስትከራከር ምንድነው ያለችው? እናንተ ከመካ ወደ መዲና ነብዩ ጋር ሂጅራ ካረጋችሁት ይበልጥ የኛ ወደ ሐበሻ ያደረግነው ነው የሚበልጠው ብለው ሲከራከሩ፣ እናንተ እኮ አለችው ዑመርን ምክር ስትፈልጉ የሚመክራችሁ አለ ነብዩ ጋር ናቸው። ምግብ ስትፈልጉ የመዲና ሰዎች ሙስሊሞች አሉ ያበሏችኋል። እኛ እዛ ላይ እኮ ምክር ስንፈልግ ማን ይመክረናል? ወዕዝ ምግብ ስንፈልግ ማን ያበላናል አለች። ይህን ሁሉ ተቻግረን ስንት ችግር ተቋቁመናል እዛ ሐበሻ ውስጥ ብላ የአክሱም ሰዎች ክርስቲያኖች፣ ቄሶች ሲያስቸግሯቸው እንደነበረ ሐዲስ ላይ ተጠቅሷል። ግን ይህ ነገር በስፋት አይነገርም። እኔም አሁን የተናገርኩት ታሪኩን ለማወቅ ሙስሊሙ ታሪኩን እንዳይረሳ በሚል ነው እንጂ እቺ ሐበሻ የምትባለው አገሯ ሙስሊሞችን የተቀበለው አንድ ሰውም ቢሆን ግን ለእስልምናችን ታሪክ ላይ ትልቅ ውለታ የዋለች ነች። ሰውየው አንድ ሰውም ቢሆን ማለት ነው። ስለዚህ መጥፎውን እስልምናችን ብዙ እንድናወራ አያበረታታም። ግን ታሪክ ግን ሐቁ ግን መወራት ስላለበት አሁን አውርቻለሁ ማለት ነው። እናም ለሰላም የሁለቱ ሃይማኖት ሰላም እስከሆነ የሚፈለገው ድረስ ሚዲያ ላይ ቀርበው የሚናገሩ ሰዎች ሰላም የሚያመጣውን ጥሩ ፓርቱን ነው የሚያወሩት እንጂ መጥፎውን ፓርት ከተወራ በሁለቱ ሃይማኖት መፈራረቅ ሊኖር ስለሚችል ያንን አያወሩም ማለት ነው እንጂ ይህ ታሪክ የለም ማለት አይደለም። ግን አልተወራም ማለት ሚዲያ ላይ አልተነገረም ማለት ይህ ታሪክ ሙስሊሞችን የአክሱም ቄሶች ክርስቲያኖች አላስቸገሯቸውም ማለት አይደለም። ይህን ማወቅ ግድ። በመቀጠል ሁለተኛ ኢራንና አሜሪካ አለመግባባታቸውን እየቀጠሉ ነው። ወደ ከባድና በጣም አስከፊ የሆነ ኬዝ ላይ እየደረሱ ይገኛል። ሰበር በሆርሙዝ ሰርጥ 3 መርከቦች ተመተዋል። ሁለቱ በኢራን ቁጥጥር ስር ሲውሉ አንደኛው ደግሞ በእሳት መጋየቷም እየተገለጸ ይገኛል። በሆርሙዝ ሰርጥ በ3 መርከቦች ላይ በደረሰ ጥቃት ማለት ነው አንደኛዋ በእሳት ስትያያዝ፣ ሁለቱ ደግሞ በኢራን ወታደራዊ ኃይል ቁጥጥር ስር መዋላቸው እንግዲህ የዩኬ የባህር ንግድ ኦፕሬሽን ማዕከልም አስታውቋል ማለት ነው። ጥቃቱ የተፈጸመው እንግዲህ ፕሬዚዳንት ዶናልድ ትራምፕ የሁለቱ ሀገራት ድርድር እስኪሻሻል ድረስ የተኩስ አቁም ስምምነቱ እንዲራዘም በተናገሩበት ማግስት ነው። እንደሚታወቀው በትናንትናው ዕለት እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአቁም ስምምነቱ ማለት ነው እንዲራዘም ውሳኔ መስጠታቸው የሚታወቅ ነው። አረ የተኩስ አቁም ስምምነት ማለት ነው በኢራን በኩል ተቀባይነት አላገኘም። ምክንያቱም ደግሞ የጊዜ መግዣ ዘዴ ነው ስትልም እንግዲህ አጣጥለዋለች። በአዲስ መረጃ መሰረት ሼር አድርጉት። ኢራን አሜሪካን ሰራችላት ተጫወተችባት ነው የሚባለው ጋይስ። በትላንትናው ዕለት ብቻ 34 የሚደርሱ የነዳጅ ጫኝ መርከቦች በሰርጡ የአሜሪካን ክልከላ በመናድ ማለት ነው በትላንትናው ዕለት መዘዋወራቸው እየተነገረ ይገኛል። ይህም እንግዲህ ኢራን ማለት ነው ምናልባትም ወደ 910 ሚሊዮን ዶላር እንድታገኝ አድርጓታልም ጭምር እየተባለ ይገኛል። 34 የሚደርሱ ትልልቅና ግዙፍ የነዳጅ ጫኝ መርከቦችም የአሜሪካን ክልከላ በመናድ ማለት ነው 10,000 የሚደርሱ የአሜሪካ ወታደሮችን በማታለል በትላንትናው ዕለት በሰርጡ ተዘዋውረዋል። በተጨማሪም ደግሞ ኢራን ማለት ነው በትላንትናው ዕለት ይህንን ብቻ ረምስ ታደርገው አለችው 3 መርከቦች ላይ ጥቃት ሰንዝራለች። የአሜሪካ ወዳጆች ናቸው። እንዲሁም ደግሞ የኢራን ክልከላ ተላልፏል የተባሉ 3 መርከቦች ላይ ጥቃት ሰንዝራለች። ሁለቱም በቁጥጥር ስር አውላ በሳት ፍተሻ እያደረገች እንደሆነም አሳውቃለች። እንደሚታወቀው እንግዲህ የሁለቱ ሀገር የሰላም ድርድር ወይም ደግሞ የሲስፋየር ድርድሩን ወደ ቋሚ ድርድር ለማሸጋገር በፓኪስታን ማለት ነው ድርድር ለማድረግ የአሜሪካ ልዑክ ቡድኖች እየጠበቁ ቢሆኑም ኢራን ግን እስካሁን ድረስ አልሄደችም። እስከ ትናንትና ድረስ እንግዲህ ሲጠብቋቸው እንደነበረ ሲዘዋወር ነበረ አሜሪካ ማለትም ዶናልድ ትራምፕ ማለት ነው ሲስፋየሩን ለተወሰነ ጊዜ አራዝም ያለው ኢራን ወደ ድርድሩ እስከምትመጣ ድረስ በማለትም ጭምር ሲናገሩ ነበረ። በትናንትናው ዕለት ስለ ኢራን የተለያዩ መረጃዎችን በዶናልድ ትራምፕ በኩል ሲተላለፉ የነበሩ ቢሆንም ኢራን ግን ትናንትና ማለት ነው 10,000 የሚደርሱ የአሜሪካ ወታደሮችን እዛው ላይ በቆሙበት ማለት ነው ወደ 34 የሚደርሱ መርከቦች በአካባቢው ማለት ነው በሰሞኑ መተላለፋቸውን እየተነገረ የሚገኘው የነገርም በርካቶችን አነጋግሮ በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናቸውን አትርሱ። መልካም ቀን ይሆንላችሁ። በዚህ ሰዓት ከኢራን ዓለምን ያስደነገጠ ዜና ተሰምቷል። የኢራኑ IRGC በፋርስ ባህረ ሰላጤ ስር የሚያልፉ ትላልቅ የዓለም የኢንተርኔት ኬብሎችን እቆርጣለሁ በማለት ዛቻ አዘል ንግግር አድርጓል።
ታስኒም የዜና ወኪል ዛሬ አፕሪል 22 እንዳስነበበው በፋርስ ባህረ ሰላጤ ስር ያሉ የኢንተርኔት ኬብሎችና የክላውድ መሰረተ ልማቶችን የሚያሳይ ካርታ ይፋ አድርጓል። ታዲያ እንደ መረጃው ከሆነ ኢራን በፋርስ ባህረ ሰላጤ ስር የሚያልፉ ዓለምን የሚያገናኙ የኢንተርኔት ኬብሎች ላይ ጥቃት የመፈጸም ፍላጎት እንዳላት አስታውቋል። እናም ይህ የኢራን ዛቻ በዓለም አቀፍ የኢንተርኔት ትስስር ላይ ከባድ የተባለ ስጋትን ደቅኗል። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን እየነካችሁ ፎሎ ያድርጉም። ዛሬ ያዝናቸው ቪዲዮዎች እነዚህ ነበር ይመስላሉ። ሁላችሁም አካውንታችንን ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ለሁሉም ሙስሊማት እንዲደርስ በደንብ ሼር እያደረጋችሁ ሰብስክራይብ ማድረጋችሁን የደውሏን ምልክት መጫናችሁንም እንዳትረሱ። ዛሬ ያዝናቸው ቪዲዮዎች እነዚህ ይመስላሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።